ያልከው ስክሪንሻት እኔንም በአብዛኛው በሚባል ኢትዮጵያውያን አያሳምንም። ምክንያቱም ስክሪንሻት እኔም ሰርቼ ላመጣልህ ስለምችል የአብዛኛው ሰው ጥያቄም እሱ ጽፎ ላይሆን ይችላል፣ ራሱን በሌላ ስልክ አዘር ስልክ ጽፎ ሊሆን ይችላል። ይሄ ነው ጥያቄው። እሺ ይሄን ያህል መረጃ ካደራጀህ አንተ ይሄንን ልጅ ምን ነበረ ማለት ኢንቴንሽን ምን ነበረ? ይሄ ልጅ ሲመጣ ለምንድን ነው ጉዳዩን ማስጨረስ ያልፈለግከው? አንደኛ ማለት ሰውም እንዲያምን ቢያንስ ሰው አስቀምጠህ እኛ የጠበቅነው የሆነ ሆቴል ይዘው ትሄዳለህ ምናምን ቢያንስ ጥግ ድረስ ትሄዳለህ ብለን ነበር ያሰብነው። ሁለተኛ ነገር ደግሞ እውነት ይሄ ልጅ ላደረገው ነገር አንተ ታንጀብል የሆነ ማስረጃ ካለ የደቦ ፍርድ ከመፍረድ ለፖሊስ አባል ለምንድን ነው አሳልፈ ያልሰጠኸው? እቺን ንገረኝ። ሌላ ምንም ችግር ከሌለባችሁ ይሄን ልጅ ከያዝከው መረጃ ጭምር ለፖሊስ ለምን አሳልፈ አልሰጠኸው? አንተ ለትውልድ የምታስብ ከሆነ ኢትዮጵያውያን እንዳንበላሽ ያልተገባ ነገር ውስጥ እንዳንገባ ይሄ ልጅ መቀጣጫ ይሆናል ብለህ የምታስብ ከሆነ አንድ ህብረተሰቡን እንደሚያነቃ ኢትዮጵያዊ ለምንድን ነው ይሄን ልጅ ከያዝከው መረጃ ጭምር ወስደህ ለፖሊስ ያልሰጠኸው? እቺን ንገረኝ። ኦኬ ወንድሜ አንድ ጥያቄ ጠይቃለሁ። ማይክን ክፈትልኝ አንዴ። እየሰማሁ ነው። አንድ እንደዚህ አይነት የሆነ ሰው ድንገት አጠገብ ቆሞ ብታየው ለፖሊስ ማስያዝ ነው የሚታየው ወይስ እርምጃ መውሰድ? እርምጃ ወስዳለሁ፣ ከዛ ለፖሊስ አስይዘዋለሁ። ኦኬ ሶ መጀመሪያ የሚታየው ለፖሊስ ላስይዘው ሳይሆን እርምጃ መውሰድ ነው ማለት ነው። መጀመሪያ እርምጃ ወስድበታለሁ፣ ከዛ በኋላ ለፖሊስ አሳልፌ እሰጠዋለሁ። በጣም ጥሩ። አሁን እኛ ጋም ሲመጣ አይተህ ከሆነ ወላ ዱላ ሁሉ አዘጋጅቼ ነበር፣ አጣና ሁሉ አዘጋጅቼ ነበር እሱን ለመምታት ማለት ነው። ግን ከዛ በኋላ ግን ስናስበው አስበው ይሄ ሰው ወንጀለኛ እንደሆነ ብቻ የሚያረጋግጥ ፋይል ከተገኘ ለህግ ማጋለጥ ወይ ደግሞ ሚዲያ ላይ መልቀቁ እና ህግ አካላቶች እንዲያዩት ማድረጉ በራሱ ራሱን የቻለ ወንጀል ስለሆነ በዚህ መንገድ ይቀጣል ብዬ ስላሰብኩኝ ነው ያን ነገር ያደረግነው። ሲቀጥል ያንን ኃይል ለምን ተጠቀማችሁ ለሚለው ጥያቄ የአጋጣሚ ጉዳይ ሆኖ ዛሬ ኢንተርቪው ሰጥቻለሁ። ሙሉን ታገኙታላችሁ። ግን ልንገራችሁ እዚህ ጋር እየሄዳችሁ በነበራችሁበት ሰዓት ላይ እየሄድን በነበረበት ሰዓት ላይ ድንገት እስቲ ቪዲዮውን ተመልከቱት። ቆርቆሮ ይታያችኋል እዛ ጋር የፈረሰ ስፍራ። ይሄ ምንድነው? ፎቅ ሊሰራ ሲል የሚታጠርበት አጥር ማለት ነው። ወይ ፍሬዘር ለምንድን ነው የአይን እማኝ ብለህ ሰዎች ልጆች ሰብስበ ቪዲዮ ቀረጽክበት ምክንያት ሪዝንህ ምንድን ነው? የአይን እማኝ ብለህ እዛ ጋር ምንድነው የተባለው? አንተ ራስህ እንደዚህ አይነት ነገር ነህ ምናምን የሚባል ነገሮች ተነስቷል። ሲቀጥል ደግሞ እሱ አይደለም የሚልም ነገር ጥያቄ ተነስቷል። ለዛ ነው እንደዛ ያደረኩት። ተመለሰልህ? ስለዚህ መጀመሪያም የሰራኸው ስራ ወይም መጀመሪያ ያደረከው ነገር ህዝቡን አላሳመነውም ማለት ነው አይደለ? እንዴ እኔ ቢያምን ባያምን ለራሱ እኮ ነው። ለኔ እንደው የሚያምነው ቢያምን ባያምን ለራሱ ነው። እኔ እውነትም ማጋለጥ ነው ስራዬ። እንደዚህ የተጨበጠ ማስረጃ ማለት በጣም የገረምከኝ ማለት ነው። አንድ የተረዳሁትን ነገር ልንገርህ። ከአንተ ስክሪንሾቱን አቀናብረን ያመጣው አልከኝ ማለት ምን አይነት አይምሮ ነው ያለህ አንተ? እንዴት ነው አቀናብረህ ምናምን የምትለኝ? ቆይ እንደዚህ አይነት ነገር ቆይ ከዚህም ውጪ ብዙ ወንዶች እንዲህ ያለ ቆሻሻ ጥያቄ ይጠይቁኛል ብለህ ስትናገር ነበር ሰምቻለሁ። ለምንድን ነው አንተን መርጠው የሚጠይቁ? ለምን አይጠይቁንም? ሁለተኛው ነገር ደግሞ እኔና አንተ ያልጨረስነው ጉዳይ አለ፣ የምንገናኝበት ቦታ አለ ብለከዋል። የት ነው የምትገናኙት? ምንድን ነው ያልጨረሰው? ሚዲያ ላይ አጋልጣለሁ ነው በቃ። ያልጨረስነው ነገር አለ ማለት ሚዲያ ላይ ጉድህን ገና አጋልጣለሁ ነው። የዛ ሰዓት አላጋለጥኩም ጉድን አይደለ? እሱን እኮ ኦልሬዲ አጋልጠሃል። የተቀነባበረ ቪዲዮ ነው አይደል የደረሳችሁ? እሱን ኦልሬዲ አጋልጠኸዋል። ተጋልጧል። ከተጋለጠ በኋላ ድጋሚ የሰራው ቪዲዮ ላይ እኔ እናንተ አልጨረስንም የምንገናኝበት ቦታ አለ ብለኸዋል ይሄን ልጅ። ስለዚህ የት ነው የምትገናኙት ከዚህ ልጅ ጋር? ያልጨረሳችሁት ጉዳይ ወዳጄ ምንድነው ቃላት መሰነጥቀው? አልጨረስንም ማለት ባጭሩ እዚህ ጋር የተከናወነው ነገር በሙሉ አጋልጣለሁ ነው በቃ አለቀ። ጀስት ፖዚቲቭ ቲንከር ነው ብራዘር። ኖ አይደለም፣ የምንገናኝበት ቦታ አለ ብለኸዋል። ስፔሲፊካሊ የምንገናኝበት ቦታ አለ። አልጨረስንም። የምንገናኝበት ቦታ አለ ማለት ወዳጄ የታውቀውና
አምጣው የሰራኸውን ቪዲዮ በሌላኛው ስልክ ላሰማ። ይሄ ሰው የአማርኛ አይሰማም እንዴ? ስልክ የለኝም፣ አንድ ስልክ ነው ያለኝ። ምን ላምጣልህ? ቅድም ነገርኩህ እኮ አንድ ስልክ ነው ያለኝ አልኩህ። ስለዚህ ይኸውልህ ስልክ ከሌለ ሁለት ቪዲዮ አይቻለሁ እኔ። ሁለቱም ቪዲዮ ላይ የመጀመሪያው ቪዲዮ ላይ በግራ እጅ ሌላ ስልክ ይዘህ እኔ እናንተ ያልጨረስነው ነገር አለ የምንገናኝበት ቦታ። አማርኛ አሰማም እንዴ ሰውዬ? ስልኩ የኔ አይደለም የጓደኛዬ የወደቀው ስልክ ነው። እኔ ስለ ስልኩ አይደለም የምነግርህ፣ የቪዲዮውን ምልክት እየነገርኩህ ነው። በግራ እጅ ስልክ ይዘህ ጥቁር ስልክ እኔ እናንተ ያልጨረስነው ጉዳይ አለ፣ ማገኝ ቦታ አገኘሃለሁ ብለኸዋል። የት ነው የምታገኘው ይሄንን? ምንድነው የምትለው? ማገኝ ቦታ አገኘሃለሁ ማለት እያወራሁኝ ያለሁት መረጃህን አጋልጣለሁ ማለት ቦታ ስለ የግድ ፕሌስ ነው እንዴ? ኖ አጋለጥከው ኦልሬዲ። ይሄንን ልጅ ቪዲዮ ሰራ፣ ተደበደበ። እየለቀክ ያለው ቪዲዮ እያጋለጥክ ያለበት ቪዲዮ ላይ የተናገርከው ወርድ ምንድነው? እኔ እናንተ ገና አልጨረስንም፣ ከሌሎቹ ሰዎች ጋር ጨርሷል፣ ከጓደኞች ጋር። ስለዚህ ይሄ ሰው ጥፋተኛ ነው አይደለም? ሲመልስልኝ፣ ይሄ ሰው ጥፋተኛ ነው አይደለም? እርግጠኛ አይደለሁም። በምንድን ነው እርግጠኛ ልሆን የምችለው? አንተም ቆሻሻ ነህ፣ የሱ ተባባሪ ቆሻሻ ነህ። አንተም ቆሼ ነህ። ሰተዋል ሲጅ ሰው እንዴት ነው? ቆይ ይሄ ሁሉ ማስረጃ ቀርቦለት በዚህ ልክ እንደዚህ